አርሰናል ማለት ነው። ብዙ ትጫወታለህ ግን ውጤት የለህም። አንተ እኮ ገድያለሁ። ቆይ የውዱን ጨዋታ አይተዋል? የውዱን ጨዋታ አይተዋል? ጭራሽ ነው ቁጭ ብዬ ህፃናቶች ምናምን ሲጮቱ ላይ ምን ወፌ ቆመች ልበል ማለት እኔ the only legend የሆኑት ብቸኛዎቹ የማንቸስተር ዩናይትድ ደጋፊ በለው አንተ የማንቸስተር ደጋፊ ነህ ታዲያ ማለት ታሪክ ምናምን አታውቅም እንዴ? ኧረ ወደዛ ሄድ። ታሪክ 3 ነጥብ ይሆናል። ስማ የዘመኑ ሳይንስ የደረሰበት እኮ 3 ነጥብ ነው እንዴ? ዝም ታሪክ 3 ነጥብ ይሆናል። ዋንጫ ይሆናል። አንተ የሻምፒየንስ ሊግ ዋንጫው ምን አይነት እንደሆነ ታውቃላችሁ? ኧረ ወደዛ ሄድ። ደሞ ዋንጫ ሰከንድ አንድ ዋንጫ እያነሳ ደግሞ አንተ ስለ ዋንጫ ታወራ። ቡድንህ አንድ ዶ ጨጓራህን ቆጠጉረን መልጠብሽ አካስረህ ነው የምትዞረው። ኧረ ወደዛ ሄድ እባክህ። ተው ደግሞ እሺ አሁን አንተ የእንግሊዝ ኳስ አርሴናል የሚባል ክለብ ባይኖር አይዘጋም። ዋን ሰገነር ኦልዌይስ ሰገነር ነው። ገነር የጃዋ ወጉ እንደሚዘሻል ገነር አንተ ዋንጫ አሰልጣኝ ትቀያይራለህ። ጉልቻ ቢቀያይር ወጣ ጣፍጣ። አሁን የአሞሪን ፍልስፍና አይተዋል። ለአንድ ጌም አይቼዋል። ከዛ በኋላ አለ ይኸውልህ ትረስት ዘ ፕሮሰስ ቀስ ተብሎ ነው የሚካሄደው። ዝም ብለን አይደለም እንደ ኮብራ አይደለም። 6 ዓመት ትጠብቃለህ። እሑድ ለምን አልጋበዝም? ጨዋታ አብረን እንይ ቁጭ ብለን። ጭራሽ አንተ ጋር ኳስ ላይ ነው። ስለ ሚስቱ ሰማ እንዴ? ስለ ክርስቲያኑ ምን ስለዛች አራስሞ ምን አሉ? ኧረ እሷ ሌላ ሰው ጋር ልትሄድም እያሰበች ሊሆን ይችላል ብለው ሁሉ ቅድመ ትንበያው አድርገው እያሳዙ ነው። አዎ ባለፈው የሆነ ራት ላይ ለብሳ የተገኘችው ቀሚስ አይተዋል። $46,000 ነው ያወጣው። $46,000 በስማ አንተ 46 ብር የለህም። $46,000 ትቀልዳለህ? የምር በጣም ነው የገረመኝ። $46,000 እኮ ስማ አንተ የእንትና ሳምንታዊ ደሞዙ እኮ ነው። የኤቨርተኑ ተጫዋች ማን ነው? 46,000 ምን ልገባ እኮ ነው አባት እንዴ? ኧረ መኪና ሊገባ አይደል? እንዳታየውም እንደ ሊገባ እኮ ነው። ታካሚዎች አሉኝ። ቦሬ ዘይ በመጣ አንተ እኮ ለበናት ወረኛ ታሪክ ስታወራ እኮ ምንድን ነው ታሪክ? አንተ ነህ ሀሜተኛው። የቱ ነው ቀሚሷ ልብሷ ምናምን ታሪክ ፓርኪንግ ይሆናል ነገር በቃ ሂድና እዛ የሆነ ቦታ ደግሞ አውራ። ወሬ ሀሜተኛ ምትፈልጋል መሰለኝ አንተ ሀሜተኛ ወረኛ። እሺ ሰዓቴን በላ